የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ የድንግል ማርያም ጓዳ ዩቲዩብ ቻናል ተከታታዮቻችን ቀደም ሲል በለጠፍንላችሁ ማስታወቂያ መሰረት የዩቲዩብ ቻናላችን በቅዱስ ጋብቻ ጋብቻቸውን ለመፈጸም የሚፈልጉ ወንድምና እህቶችን እንደ እግዚአብሔር መልካም ፈቃድ በማገናኘት የራሳቸውን የግል ምርጫ አክለውበት የእግዚአብሔርን ፈቃድ ጠይቀው ውሃ አጣጫቸውን የሚያገኙበት ቻናል ነው። ዋመናፍ ነው የሚቀበለው ዋመንጠርስ ነው የሚያላምጠው ዋመንሆድ ነው የሚሸከመው ነበልባል ያለበት የሚያቃጥል ነው በንጽህና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው። በተክሊልም ሆነ በቅዱስ ሥጋውና በክቡር ደሙ ተጋብታችሁ አንድ ለአንድ ተወስናችሁ መኖር የምትፈልጉ ወንድምና እህቶቻችን በቴሌግራም ቻናላችን ላይ ወይም ደግሞ የድንግል ማርያም ጓዳ በተሰኘው የቴሌግራም ቻናላችን ላይ ከ10 ደቂቃ ባልበለጠ ስለ ራሳችሁ ፕሮፋይል የድምፅ መልእክት ብትልኩልን ይህንን መልእክት በዩቲዩብ ቻናላችን ላይ በመልቀቅ የሚመጥናችሁን የትዳር አጋር እንድታገኙ ጥረት እናደርጋለን። የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ የምታቀርቡት የግል ፋይል ወይም ደግሞ የግል ፕሮፋይላችሁን አንደኛ ስም ነው። ስም ቢቻል የክርስትና ስማችሁ ቢሆን ጥሩ ነው፣ ለደህንነት ሲባል ማለት ነው። ሁለተኛ እድሜ፣ እናንተ የምታውቁትን ትክክለኛ እድሜያችሁን ማለት ነው። ሶስተኛ የትምህርት ዝግጅት፣ ይሄም ትክክለኛ ማስረጃ ያለው የትምህርት መረጃ ወይም የትምህርት ዝግጅታችሁን። አራተኛ የስራ ሁኔታ፣ አሁን ባላችሁበት ሰዓት በቅጥር ላይ ነው ወይስ በግል ስራ ላይ ወይም ደግሞ ሌላ ያላችሁበት ሁኔታ የሚገልጽ ማለት ነው። ቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ
እንዳይመስለን ተራ አይደለም ምድራዊ። አምስተኛ ከአሁን በፊት ያገባ ወይም ያላገባ። ያገባ ከሆነ በምን ምክንያት ትዳሩ እንደፈረሰ፣ ሌላው ያገባ ሰው ከሆነ ወይም የልጆች ሁኔታ ማለትም ልጆች ያሉት ከሆነ ወይም ደግሞ የሌለው ከሆነ እነዚህን በመግለጽ የቴሌግራም ቻናሉ ላይ የድምፅ መልእክቱን ትልካላችሁ ማለት ነው። ያላገባ ከሆነ ግን ያላገባ ብሎ መናገር ብቻ በቂ ነው። ምክንያቱም ሰው ካላገባ ሌላ ነገር ዝርዝር ሁኔታ እንዲገልጽ አይጠበቅበትም ማለት ነው። ውድ ተከታታዮቻችን ይህንን የግል ፕሮፋይላችሁን ስታቀርቡ ማለት ነው ስማችሁን ወይም ደግሞ ዓለማዊ ስማችሁን፣ የምትኖሩበትን አካባቢ ወይም አገር እና የደሞዝ መጠን ባትገልጹ ጥሩ ነው። ምክንያቱም በእነዚህ ጉዳዮች ምክንያት እንድትፈተኑ አንፈልግም፣ ወይም ደግሞ በእነዚህ ጉዳዮች ምክንያት ፈተና ላይ መውደቅ የለባቸውም። ሌላው የውሸት ማንነትና መረጃ ባታቀርቡ ጥሩ ነው። ምክንያቱም ይህ መንፈሳዊ ሚዲያ በመሆኑ ዋነኛው መለያችን እግዚአብሔርና ድንግል ማርያም በመሆናቸው እኛ የምናስተናግደው አንድና አንድ እውነትን ብቻ ስለሆነ ነው። ከዚህ በተጨማሪ ቻናላችን አዲስ በመሆኑ ይህን የዩቲዩብ ቻናላችንን ማለትም የድንግል ማርያም ጓዳ የተሰኘውን የዩቲዩብ ቻናል ሰብስክራይብ በማድረግ ለሌሎችም በምትጠቀሙት ማህበራዊ ሚዲያ ሁሉ ሼር፣ ኮፒ ሊንክ በማድረግ እንዲሁም ላይክ በማድረግ ይህ ሀሳብ ለብዙዎች ተዳርሶ ብዙዎችን የሚያጣምር እንዲሆን ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ከዚህም አልፎ እናንተም የሚመጥናችሁን ወይም ደግሞ የምታስቡትን ወይም ደግሞ ይህ ቢሆንልኝ የትዳር አጋሪ እንዲህ አይነት ሰው ቢሆን የተሻለ ነው የምትሉትን እንድታገኙ ሰፊ አማራጭ እንዲኖር ይህን የዩቲዩብ ቻናል ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ለብዙዎች አጋሩት፣ ብዙዎችም ይሳተፉበት። ከዚያ በኋላ ለእናንተ የሚገባችሁን ከዚያም በተጨማሪ እግዚአብሔር የፈቀደላችሁን የትዳር አጋር በዚህ መንገድ ታገኛላችሁ ማለት ነው። እነዚህን ከላይ የተገለጹትን 5 መስፈርቶችን አሟልታችሁ በድምፅ ቀርጻችሁ የድንግል ማርያም ጓዳ በተሰኘው የቴሌግራም ቻናላችን ላይ ብትልኩልን በአፋጣኝ በዚህ የዩቲዩብ ቻናል ላይ በመልቀቅ እና በተለያዩ ማህበራዊ ሚዲያዎች ላይ በመልቀቅ በአጭር ጊዜ የውሃ አጣጫችሁን እንድታገኙ የራሳችንን ጥረት እናደርጋለን። ስለነበረን ጊዜ እግዚአብሔር አምላክ ክብር ይግባው። ክብር ለመድኃኔዓለም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።